ሩቲና አብርሽ ዛሬ ደግሞ እንደዚህ በፍቅር መጥተዋል ማለት ነው። ሩቲዬ እንግዲህ ትናንትና መሸነፏን ለአብርሽ ገልጻለት ነበረ። አብርሽ ግን ሽንፈቷን አምኖ ሊቀበል አልቻለም ነበረ። ግን እኔ ያንተ ፍቅር በድጋሚ እንድሸነፍ እጅ እንድሰጥ አድርጎኛል። እኔ ከአንተ ሌላ መኖር አልችልም በማለት እንግዲህ ሩቲዬ የምትሸነፈዋን እጅ የምትሰጠዋን እንደዚህ የምታወራ ሩቲ ላታውቃት ትችላለህ። እኔ ብዙ ነገሮችን አጥፍቼ ሊሆን ይችላል፣ ግን ይቅርታ አድርግልኝ በማለት ይቅርታ ጠይቀው ነበረ። ግን አብርሃም አካኪ ዘራፍ ብሎ ጥሏት ነበረ ሄደው። ግን ጥሏት ስለሄደ ደግሞ ቆጭቶት እንግዲህ በድጋሚ እንግዲህ እንደዚህ ዛሬ ደግሞ በአማረና በደመቀ አንድ ላይ ስቆ ፈገግ ብሎ መጥተዋል ማለት ነው። እንኳን ደህና መጣችሁ ሩቲዬ። ያው ልትመልስበት የምትሄድበት መንገድ ትክክል ባይሆንም፣ ምክንያቱም አብርሃም አሁን በዚህ ሰዓት ሄርሜላን አፈቅርሻለሁ ብሏታል። ሄርሜላን አፈቅርሻለሁ ስላላት እሷን ለማስደሰት ሄርሜላ ልቧን አለመስበር ነው አፈቅርሻለሁ ያላት እንጂ አፈቅራትም። ይሄ የታወቀ ነው። ሊያፈቅራትም አይችልም። አንድ ሴት ልጅ ፈልገው ከሆነ መቼም ሊወዳት ሊያከብራት በኋላዋ ሊሆን ሊያስደስታት አይችልም። በቃ ይሄ የታወቀ ነው፣ የትኛውም ቦታ ላይ ማለት ነው። ድራማ ላይም ቢሆንም የሚመስል ድራማ መስራት አለባቸው ብዬ አስባለሁ። ሄርሜላ እግሩ ላይ ተደፍታ ነው እንግዲህ እንደሚያፈቅራት የጠየቀችው እና ራሷ እንደምታፈቅረው ነገረችው። ከዛ እንደሚያፈቅራት ጠየቀችው፣ ነገራት፣ አለቅ። ስለዚህ ሩትዬ ደግሞ አሁን ትዳሯ እያስካክለችው ወይም ደግሞ እየሄደችበት ያለው መንገድ ትክክል ባይሆንም የትላንትናው ጥፋት ነው። ከዚህ በፊት ስታደርገው የነበረው ነገር ትክክል ነው። ትላንትና ግን ጥፋት አለባት በቃ። ምክንያቱም ስለምንወዳት ብቻ ስለምናከብራት ብቻ ጥፋቷን ልንሸፍንላት አይገባም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ዛሬ ደግሞ እንግዲህ እንዲህ ድንቡሽ ብላ መታለች ማለት ነው ሩትዬ። ትላንትና ማታ እንግዲህ የሚገርም የማይታመን ነገር ተፈጥሯል። ሩትዬ ለአራተኛ ጊዜ ነው እንደዛ ለሶስተኛ ጊዜ ነው ለአራተኛ ጊዜ አብርሃምን አብረን እንድንሆን እንፈልጋለሁ እያለች ነው። አሁንም ፕራንክ እየሰራች ይሆን? ድራማው እየቀጠለ ይሆን? ለነገሩ የሄርሜላ ፍቅረኛ መጥቷል። እንግዲህ ድራማው ሊያበቃ ሊሆን ይችላል። የሄርሜላ አፍቃሪ እንግዲህ ትላንት ከሄርሜላ ጋር ተገናኝቶ እኔ አፈቅርሻለሁ አብርሃም ላንቺ አይሆንም አይጠቅምሽም ብለዋል። አፌ ቁርጥ ይበልልህ። አዎ እውነትህን ነው። ገና ትላንትና እውነተኛ ነገር ተናገርክ። ማን ነበረ? ኤፍሪ ነው ማን ነበረ ስሙ? በእናታችሁ ወይኔ ጠፋብኝ። ጌታን ጠፋብኝ። እዚሁ ነበር እኮ ማታ። እና ምን ልላችሁ ፈልጌ ነው መሰላችሁ፣ የሄርሜላ ፍቅረኛ መጥቷል። እንኳን ደህና መጣ። ጥሩ አቀባበል አድርጉለት። የምር ሰብስክራይብ አድርጉት፣ አበራታቱት። እንኳን እሱን እኮ የአብርሽና የሩትዬን ትዳር ለማስካከል የመጣው ቅርና ትዳራቸውን ለመጥበጥ የመጣቸውን ሄርሜላ ራሱ 100,000 ልታስገቡ ነው። ስለዚህ ይሄን ደግሞ በደንብ አበራታቱት።